በዚህ በምትመለከቱት በመጀመሪያው ቪዲዮ ላይ በመኖሪያ ቤቱ በራፍ በሚገኘው ካሜራ በእኩለ ሌሊት እንግዳ የሆነ አንድ ሰው በሩ ላይ ቆሞ ይታያል። ነገር ግን የመጥሪያ ደውሉን ተጠቅሞ ወይም አንኳኩቶ ለመጣራት አልሞከረም። ይልቁንም እያንኳኳ እንደሆነ እያስመሰለ ነበር። በካሜራው በግራ በኩል የመኪና መብራት እየበራ ይታያል። መኪና ውስጥ የነበረ አንድ አካል ምንነቱን ለማወቅ ባልተቻለ ምክንያት አስገዳጅ በሆነ መንገድ ሰውየው የቤቱን ባለቤት እንዲያነጋግር እያደረገው እንደሆነ በግልጽ ይታያል። ግለሰቡ ለነገሩ ፈቃደኛ እንዳልነበር ለማሳወቅ በሚመስል መልኩ እያንኳኳ እና ከሰው ጋር እየተነጋገረ እንዳለ እያስመሰለ ነበር። Okay. Sorry about that. Sorry. ይህንን እያደረገ እንዳለ ለመኪናው ሹፌር ለማሳየት ሞክሯል። ሲያስመስል ከነበረበት ቃለ ምልልስ እንደምንረዳው ሰውየው ማት የተባለ ግለሰብ መኖሪያ ቤት ውስጥ ይኖር እንደሆነ ሲጠይቅ ይታያል። ሹፌሩ ማት የተባለ ሰው መኖሩን ለማወቅ እንደፈለገ ግልጽ ነው። ሰውየው ቤቱን እንዲዘርፍ እንደተፈለገ መገመት ይቻላል። ነገር ግን ሰውየው በነገሩ ባለመስማማቱ ሙሉ በሙሉ አስመስሎ ለመመለስ ተገዷል። ነገር ግን የሹፌሩን ዋና ዓላማ እስከ ዛሬ ድረስ በግልጽ ለማወቅ አልተቻለም። ይሄ ቪዲዮ አንዲት እንግዳ ሴት የአንድ ሰው መኖሪያ ቤት የፊት በር ላይ ቆማ ያሳየናል። ሴቲቷ ኖርማል እንዳልነበረች ግልጽ ነው። አንድ መኪና ከጀርባዋ በሚሄድበት ጊዜ ቀልብ ላለመሳብ ወደ ኋላ ስትመለስ ይታያል። መኪናው እንዳለፈ ወዲያውኑ ፊቷን ወደ ካሜራው በመመለስ ውስጥን የሚረብሽ ነገር ታሳያለች። የቤቱ ባለቤት ይህንን አስፈሪ ቪዲዮ ከተመለከተ በኋላ ከዚህ በፊት ይህችን ሴት አይቷት እንደማያውቅ ተናግሯል። ይሄ ቪዲዮ በአንድ የመኖሪያ ቤት የበር ላይ ካሜራ የተነሳ ሲሆን ከጎረቤት ግቢ የተነሳ የእሳት አደጋ ሲነሳ የነበረውን ሁኔታ ቀርጾ ለማስቀረት ችሏል። ቪዲዮ እንደሚያሳየን የእሳት ነበልባሉ ቀስ በቀስ እየተዛመተ ሲሄድ ይታያል። እሳቱ እየሰፋ በመሄዱ ቤቱ ላይ ጉዳት ማድረስ ጀመረ። ሰዓቱ እኩለ ሌሊት ስለነበር የቤቱ ባለቤት እንቅልፍ ላይ ነበሩ። የመኖሪያ ቤቱ ሴንሰር በተደጋጋሚ ወደ ባለቤቱ ስልክ መልእክት በመላኩ የተነሳ ሳይረፍድ ከእንቅልፉ ሊቀሰቅሰው ችሏል። መልእክቱ የደረሰው የቤቱ ባለቤት እሳቱን ለማጥፋት ሞክሯል። ነገር ግን እሳቱን ለማጥፋት ባለመቻሉ በቤቱ የጀርባ በር በመውጣት ከአደጋው ለመትረፍ ችሏል። ቀጣዩ ቪዲዮ አንዲት ሴት ከአንድ በር ላይ ቆማ በተደጋጋሚ በሩን ስታንኳኳ ያሳየናል። በሩን መደብደቧን አላቆመችም። በተደጋጋሚ ወደ ጀርባዋ እየዞረች በፍርሃት ስትመለከትም ትታያለች። ይሄ ሁሉ ለምን እንደነበረ የምናውቀው ከጀርባዋ አንድ ሰው ሲመጣ ስንመለከት ነው። ሰውየው እጇን እየጎተተ ወደ መኪናው እንድትገባ ሲያስገድዳት በቪዲዮ ላይ ይታያል። እንስቷ ሰውየው እያደረገ ያለውን ነገር እንዲያቆም ስትማጸነው ነበር። ቪዲዮ ላይ የነበረው ግለሰብ በምርመራ ማንነቱ ሲጣራ ስሙ ቪክተር ኩቺስ የተባለ የ20 ዓመት ወጣት ነው።
በዚህ ቪዲዮ የተነሳ በእገታ ወንጀል ተከሶ ለእስር ተዳርጓል። ይሄ ቪዲዮ ሲጀምር አንዲት ሴት ቤቷ ውስጥ በጽዳት ስራ ላይ ሆና ያሳየናል። በቤቱ የአንደኛው ክፍል በር ላይ በድንጋጤ ቆማ ትታያለች። ለምን ቆመች የሚለውን የቪዲዮውን ድምፅ ስትሰሙ ይገባችኋል። ከውጪ ልመና በሚመስል መልኩ አንድ ሰው ለእርዳታ ሲጣራ ይሰማል። ድምፁ ፍጹም አሰቃቂ ነበረ። ድምፁ ከየት ሲመጣ እንደነበር በግልጽ አይታይም። በድንጋጤ የምታደርገው የጠፋት ይህች ሴት ቤት ውስጥ ተደብቆ ያለ ሰው ሊኖር ይችላል በሚል ለፖሊሶች ትደውላለች። ፖሊሶቹ ቤቱን በሚገባ የፈተሹ ቢሆንም ምንም ማግኘት አልቻሉም። በትክክል ድምፁ የማን እንደነበር እስከ ዛሬ ድረስ ለማረጋገጥ አልተቻለም። ቀጣዩ በበር ላይ ካሜራ የተያዘው ቪዲዮ ምን እንደሆነ በግልጽ የማይታይ ምንነቱ የማይታወቅ እንግዳ ነገር በበሩ ትይዩ ወደ ቀኝ ሲሄድ ይታያል። ነገርየው ፊት እንደሌለው ያስታውቃል። በተንቀሳቀሰ ቁጥር እይታው እየቀነሰ ይመጣል። ቪዲዮ ቀርቶ ያስቀመጠው ድምፅ ላይ የእግር ኮቴ የነበረ መሆኑ ነገሩን ይበልጥ አስፈሪ አድርጎታል። የቤቱ ባለቤት እንደተናገረው ቪዲዮን ከተመለከተ በኋላ ዙሪያ ገባውን የፈተሸ ቢሆንም ከተለመደው ነገር ውጪ ምንም ማግኘት አልቻለም። በዚያ ምሽት በቪዲዮ ላይ የተያዘው ነገር ምን እንደነበር ዛሬ ድረስ የሚታወቅ ነገር የለም። በአንድ ምሽት የዚህ ቤት ባለቤት በበሩ ላይ ያልተለመደ እንቅስቃሴ እንዳለ የማሳወቂያ መልእክት ይደርሰዋል። ቪዲዮን ሲመለከት ያገኘው የሚከተለውን ነበር። ምንም አይነት እርጋታ የማይታይባት በእድሜ ገፋ ያለች አንዲት ሴት በእጇ የስለት መሳሪያን ይዛ በሩ ላይ ቆማለች። ሴትየዋ አንዴ ስለቱን አንዴ በሩን እያየች ወደ ግራና ወደ ቀኝ ስትወዛወዝ ይታያል። ከሰከንዶች ማመንታት በኋላ የበሩን ደወል ለመደወል ትወስናለች። ነገር ግን አሁንም በፍርሃት ስሜት እጇን ትሰበስባለች። ለሁለት ደቂቃዎች ያክል እንደዚህ ይቀጥላል። የሴትዮዋ ነገር ግራ ያጋባው የቤቱ ባለቤት ቪዲዮን ኢንተርኔት ላይ አጋርቶታል። በሳንዲዬጎ ከተማ የሚገኝ አንድ ግለሰብ የበሩ ደውል ሲደወል በመስማቱ በስልኩ ማን እንደሆነ ለመመልከት ይሞክራል። ካሜራው የቤት ለቤት የሽያጭ ሰራተኛ በሩ ላይ እንደቆመ ያሳየዋል። ግለሰቡ በበሩ ስፒከር ሰውየውን ለማናገር ይወስናል። ይህን ጊዜ በሩ ላይ የነበረው ሰው ሮቢንሰን የተባለ ሰው ቤት እንደሆነ አድራሻውን ጠቅሶ ይጠይቃል። ቤቱ የተጠቀሰው እንዳልሆነ በባለቤቱ ሲነገረው ይቅርታ መጠየቅ ጀመረ። በነገሩ ጥርጣሬ የተሰማው የቤቱ ባለቤት የሰውየውን ምስል ለፖሊሶች ይልካል። ከፖሊሶች የተሰማው ነገር ግን አስደንጋጭ ነበር። ይህ ግለሰብ የሽያጭ ሰራተኛ በመምሰል 19 የሚጠጉ ቤቶች ላይ ዘረፋ በመፈጸሙ ተፈላጊ ነበር። በፈረንጆቹ በ2016 ዓመተ ምህረት በቁጥር ብዛት ያላቸው ክላውን እየተባሉ የሚጠሩት ማክስና የተለያየ አለባበስ ያላቸው በዋነኝነት ልጆችን በማዝናናት የሚታወቁት ሰዎች የገዳይ ገጸ ባህሪን የተላበሱ ኢንተርኔቱን አጨናንቀውት ነበር። ይሄ የበር ላይ ካሜራ ተመሳሳይ የሆነ ነገር ለማስቀረት ችሏል። ግለሰቡ አንገቱን ወደ ግራ ዘንበል አድርጎ በዝግታ ወደ በሩ ሲጠጋ ይታያል።
አይኑን ከካሜራው ላይ አላንቀሳቀሰም። ዓላማው ሰዎችን ማስፈራራት ብቻ ሊሆን ይችላል ወይም ሌላም።